አሁን በዚህ ሰዓት ይህን ቪዲዮ ስታይ አእምሮ ውስጥ የሚመላለሱ ስንት ያልተመለሱ ጥያቄዎች አሉ። ስለ ነገ፣ ስለ ገንዘብ፣ ስለ ትዳር ወይም ስለ ስራ። ጭንቀት ልክ እንደሚወዛወዝ ወንበር ነው። ስራ ያበዛልሃል እንጂ የትም አያደርስም። ብዙዎቻችሁ መጨነቅን እንደ ኃላፊነት ትቆጥሩታላችሁ። ካልተጨነቅኩ ነገሮች አይሳኩም ብላችሁም ታስባላችሁ። ግን እውነታው ተቃራኒው ነው። ጭንቀት የነገን ችግር አይቀንስም፣ ይልቁንም የዛሬን ጉልበትን ይበላዋል። ዛሬ ይህን አላስፈላጊ ሸክም የምታወርዱበትን እና አእምሯችሁን ነፃ የምታወጡበትን 4 ምስጢሮች እነግራችኋለሁ። አንደኛ፣ መቆጣጠር የማትችለውን ለይ። ዓለም ላይ 2 አይነት ነገሮች አሉ፣ መቆጣጠር የምትችላቸው እና የማትችላቸው። ዝናብ እንዳይዘንብ መከልከል አትችልም፣ ግን ዣንጥላ መያዝ ትችላለህ። ብዙ ጊዜ የምንጨነቀው መቆጣጠር በማንችላቸው ነገሮች ላይ ነው። ሰዎች ምን ይሉኝ ይሆን? ነገ አገሪቱ ምን ትሆን ይሆን? እነዚህ ማሰብ ሰላምን ከመንጠቅ ውጭ የሚጨምረው ነገር የለም። ስቶይኮች እንደሚሉት በቁጥጥር ስር ባልሆነ ነገር ላይ የምታጠፋው እያንዳንዱ ሰከንድ በቁጥጥር ስር ያለውን ሕይወትህን ያበላሸዋል ይላሉ። ትኩረትን ዛሬ ማድረግ በምትችለው ጥቃቅን ስራ ላይ ብቻ አድርግ። ሁለተኛ፣ የከፋውን ሁኔታ ተቀበል። ጭንቀት የሚመጣው አንድ መጥፎ ነገር ይከሰት ይሆን ከሚል ስጋት ነው። ይህን ለማሸነፍ ዴል ካርኔጊ አንድ ድንቅ ዘዴ ያስተምረናል። ራስን እንዲህ ብለህ ጠይቅ፣ ሊከሰት የሚችለው የከፋው ነገር ምንድን ነው? ስራ ብታጣ፣ ብትከስር፣ ያ ሰው ቢለይህ። የከፋውን ሁኔታ እምነት ስትቀበለው አእምሮ ፍርሃቱን ያቆምና መፍትሄ መፈለግ ይጀምራል። ከከፋ ሁኔታ በኋላስ እንዴት መነሳት እችላለሁ ብለህ ማቀድ ስትጀምር ጭንቀት ቦታ ይለቃል። ፍርሃት ጨለማ ውስጥ እስካለ ድረስ ያስፈራሃል። ወደ ብርሃን አውጥተህ ስትጋፈጠው ግን አቅም ያጣል። ሶስተኛ፣ በዛሬ ውስጥ ኑር። ትላንት አልፏል፣ ነገ ደግሞ ገና አልተወለደም። ያለ ብቸኛው ሀብት አሁን ነው። አብዛኛው ጭንቀታችን ከዚህ በፊት እንዲህ ሆነ ወይም ወደፊት እንዲህ ቢሆንስ በሚሉ ሀሳቦች የተሞላ ነው። ሕይወትን እንደ መርከብ አስባት። መርከቧን እንዳትሰምጥ ውሃ የሚገባባቸውን ክፍሎች በሙሉ ትዘጋለች። አንተም የትላንትንና የነገን በር ዝጋ። የዛሬን 24 ሰዓት ብቻ በሰላም ለመኖር ወስን። ዛሬ ማድረግ ያለብን በቅንነትና በጥራት ካደረግ ነገ ራሱን ችሎ ይስተካከላል። አራተኛ፣ ምስጋናን ተለማመድ። ጭንቀትና ምስጋና በአንድ ልብ ውስጥ አብረው መኖር አይችሉም። ስንጨነቅ የሌለንን ነገር ብቻ ነው የምናየው። ስናመሰግን ግን ያለንን ተአምር እናያለን። በየቀኑ ጠዋት ስትነሳ ስላሉ 3 ትናንሽ ነገሮች አመስግን። ጤናህ፣ የምትወዳቸው ሰዎች ወይም የምትተነፍሰውን አየር። ይህ ፖዘቲቭ የሆነ አመለካከት በአንጎል ውስጥ ያለውን የጭንቀት ሆርሞን ይቀንሰዋል። ጭንቀት ባዶነትን ሲያሳይህ፣ ምስጋና ሙሉነትን ያሳይሃል። ያስታውሱ፣ ጭንቀት ነገን አያሳምርም፣ ዛሬን ግን በእርግጠኝነት ያበላሻል። ዛሬ ማታ ስትተኙ አእምሯችሁን ነፃ አድርጉ። የቻላችሁትን አድርጋችኋል፣ የቀረውን ደግሞ ለፈጣሪና ለጊዜ ተውት።